የደም ግፊት ሳናክመው ብንተው ምን ችግሮችን ይዞብን ሊመጣ ይችላል? አንደኛ፣ የደም ግፊታችን በጨመረ ቁጥር ልባችን የምትሰራው ስራ ይጨምራል፣ የምታወጣው ኃይል ይጨምራል። ይህንን ደም ለመግፋት ወደ ተለያዩ የአካል ክፍሎቻችን ለመግፋት የምትሰራው ስራ ይጨምራል ማለት ነው። ይሄ ስራ በጨመረ ጊዜ የልባችን ጡንቻ ያላግባብ መዳበር ይጀምራል። ያላግባብ ከዳበረ ደግሞ እጃችን ላይ እግራችን ላይ እንዳለው ጡንቻ ስራ ሲሰራ ክብደት ሲያነሳ እንደሚዳብረውና ሳይዙ እንደሚጨምረው ስራ ሲበዛበት ሳይዙ ይጨምራል ማለት ነው። ይሄ ሳይዙ ያላግባብ ጨመረ ማለት ልባችን ደም የሚጠራቀምበት ቦታ እየጠበበ ይሄዳል ማለት ነው፣ ሳይዙ ስለጨመረ። ይሄ ሌፍት ቬንትሪኩላር ሃይፐርትሮፊ እንለዋለን። የልብ የግራ ክፍል ጡንቻ መወፈር ማለት ነው፣ ጡንቻ ሳይዝ መተለቅ ማለት ነው። ይሄ ምን ያደርገዋል? ደም የምትቀበልበትን ስፔስ ወይም ቦታ ያጠበዋል ማለት ነው። ይሄ ለልብ ድካም ያደርሰናል ማለት ነው። ስለዚህ አንደኛው የሚመጣብን ችግር ካላከምነው የልብ ድካም ነው ማለት ነው። ይሄ የልብ ድካም የሚመጣበት ሌላኛው መንገድ ደግሞ ምንድነው? የደም ስሮቻችንን ስለሚጎዳ ነው። ግፊት በመላው ሰውነታችን ላይ ያሉትን የደም ስሮች ይጎዳል። በዛም ምክንያት በተለያዩ አካል ክፍሎቻችን ላይ ችግር ያመጣል። ቀጫጭን የደም ስሮች በሚጎዱበት ሰዓት ይዘጋሉ። ሲዘጉ ማዮካርዲያል ኢንፋርክሽን ወይም ሃርት አታክ የምንለው ይከሰታል ማለት ነው። ሁለተኛው የደም ስር የሚጎዳበት የአካል ክፍል አእምሯችን ነው። አእምሯችን ውስጥ ቀጫጭን የደም ስሮች አሉ። እነዚህ የደም ስሮች ሲጎዱ ለዛ የአእምሮ ክፍል ደም አይደርሰውም ማለት ነው። ደም ካልደረሰው ስትሮክ ብለን እንጠራዋለን። ይሄንን ኢስኬሚክ ስትሮክ ብለን እንጠራዋለን። ሌላኛው የሚጎዳው የአካል ክፍላችን ኩላሊታችን ነው። የደም ግፊት ኩላሊት ላይ ከፍተኛ ተጽዕኖ አለው።